አንድ ወጣት አባቱን እንዲህ ሲል ጠየቀው፣ አባዬ የህይወት ዋጋ ስንት ነው? አባትየው መልስ ከመስጠት ይልቅ አንድ የሚያብረቀርቅና የሚያምር ድንጋይ ሰጠውና እንዲህ አለው፣ ይህንን ድንጋይ ወደ ገበያ ዘይድ፣ ሰው ዋጋውን ከጠየቀ ምንም እንዳትናገር፣ ሁለት ጣቶችን ብቻ አሳያቸው አለው። ወጣቱን ፈጠን ብሎ ወደ ገበያ ቦታ ሄደ። በገበያም ቦታ ቆሞ ሳለ አንድ አሮጊት ሴትዮ መጣ፣ ይህ ድንጋይ ስንት ነው? ለአትክልት ቦታ ያስፈልጋል አለ። ወጣቱ ልጅም ምንም ሳይናገር ሁለት ጣቶቹን ብቻ አሳየ። 2 ብር እሺ ገዛዋለሁ አለችው። ልጁም ወደ አባቱ እየሮጠ ሄደና የተፈጠረውን ሁሉ ነገረው። አባትየውም በድጋሚ አሁን ደግሞ ወደ ቤተ መዘክር ሙዚየም ይዘይድ አለው። ወጣቱም ልጅም እየሮጠ ወደዚያ ሄደ። በዚያም አንድ ሰው ዋጋውን ሲጠይቀው ወጣቱ ልጅ በድጋሚ ሁለት ጣቶቹን አሳየ። 2000 ብር በጣም ርካሽ ነው እወስደዋለሁ አለው። ልጁም በድጋሚ በድንጋጤ ወደ አባቱ ሮጠ። በስተመጨረሻም አባትየው አሁን ደግሞ ወደ ከበሩ ድንጋዮች መሸጫ ሂድ አለው። ልጁም በፍጥነት ወደዛ ደረሰ። የሱቁም ባለቤት ባየ ጊዜ እጅግ ደነገጠ። ይህ እኮ በዓለማችን ላይ እጅግ ብርቅ የሆነው አልማዝ ነው፣ ስንት ነው ዋጋው አለው። ወጣቱ ልጅም አሁንም በድጋሚ ሁለት ጣቶቹን አሳየ። ባለቤቱም 2 ሚሊዮን ብር አሁን እከፍልሃለሁ አለው። ልጁም ከወትሮ በተለየ ፍጥነት ወደ ቤቱ ገሰገሰ። የተፈጠረውንም ለአባትየው ነገር። አባትየውም እንዲህ አለው፣ ልጄ ወይ የህይወት ዋጋ የሚወሰነው ራስን በምታስቀምጥበት ቦታ። እናም ተወዳጆቼ እናንተስ ራሳችሁን የት ታስቀምጣላችሁ? ይመቻችሁ።